አትነግራቸው ከዚህ ጋር እንዳትንቀሳቀሽ ይለኛል። ለምንድነው ሳታምኑ የመጣችሁት? ለምንድነው ሳታምኑ የመጣችሁት? እመኑ እየተባላችሁ ነው። እመኑ። እዚህ ከበጣት የሚቆጠር ሰው ነው የተጠመቀው። ንገሪያቸው። ሌላው ውሃ ነው የተጠመቀው። ሳያምኑ ነው እዚህ የተጠመቁት ታስረው። መልኩ ባይታየኝም ሰውነቱን ግን እስከ መዳሰስ ደርስ ነበረ። የዝሙት መንፈስ፣ እርኩስ መንፈስ። ያንንም ያወቅኩበት በቃ የመምህር ግርማን የመምህር ተስፋዬን ትምህርት እከታተል ነበረ። በዛ ቅዱስ ጊዮርጊስ ብሩክታይትን ዘንዶ እንዴት ሲወቅቶ ባረገው በዛ በእንትኑ በጦሩ ሰይፍ እንደዚህ ስንጥቅ አድርጎ ወደ ሲኦል ውስጥ ይከተዋል። እሱ ነው ይሄ ለሊት እየመጣ የሚገናኘኝ ሰውዬ ማለት ነው። ግን ይመዘግብልኝ ነበር። በመዝገብ ላይ ተመዝግቦ እያንዳንዷ ጽፋት የነበረች ተመዝግባ ነው ማየት እዛ። ይሄንን አጠራቅሜ እደምራለሁ ማለት ነው። ልክ ወሩ መጨረሻ ላይ ሰውም ሰጠኝ ቲፕ ማገኘው ከየትም ምንም ማገኘው ቤቴ ገብቼ ብር ነው መዘግበው ማገኛትን ገንዘብ መዘግባለሁ። ከዛ እዚህ ጋር የወሩ ሲደርስ እነዚህ እንደምር ያስቀምጥና ከደሞዜ ጋር አንድ ላይ አድርጌ አስራት በኩራት ነው ማውጣው። ሁሉን የቤተሰቦችን ገረፈኝ ማለት ትችላለህ። አንድ ሰው ሁለት ሰው ሶስት ሰው ንስሐ ይገባልኝ። አንድ ሰው ነው የሚያውቀው እንደሄድኩኝ እዛ ቦታ ላይ ከቤተሰብ እያንዳንዱን ታስራው እስሬ ነበር የሚያሳይ። በሴቶቹ እንደዚህ መለስ ያደርግና እየሷን ይለኛል። ሰውዬ በጣም ተቸግረሽ ይለኛል። የአምላኬን ብር አለበላም ማለት ለፀጉርሽ ቅባት ለእግርሽ ጫማ እንኳን መቀየሪያ አልፈልግም ብለሽ እኮ ነው። ሰዎች እየቀጠለ እየመጣ ያሳየኛል። ማልጠብቃቸው ማልገመታቸው ሰዎች ነው። ከዛ ቅዱስ ጊዮርጊስ ስይፍ እያደረገ ወደ ሲኦል ነው የሚያስገባቸው። የሚወስደኝ በምን ፍጥነት እንደሆነ ልገልጽልህ አልችልም። እኔን በዚህ ይዞኝ ይሄዳል። ሰዎቹን እያሳየኝ እየሰየፋቸው ወደ ሲኦል በጣም